አንዳንድ ሴቶች ለነገ አቁ በተለይ ሲናደዱ አንዳንድ ሴቶች ለነገ አቁ ስሜትህን የሚነካ ቅስምህን የሚሰብር አይነት ነገር ልትናገርህ የምትችል ሴት ከዛ በኋላ ምናልባት እያለቀሰች እንኳን ይቅርታ ልትጠይቅ ትችላለህ። በቃላት አንተን አቢዩዝ የምታረግ ደፋ ቀና ትላለህ፣ ግን ጎበዝ እንደሆንክ አትነግርህም። አንተ እንደማትችል ነው የምትነግርህ። ጎበዝ ሰራተኛ እንዳልሆንክ ነው የምትነግርህ። ታታሪ እንዳልሆንክ ነው የምትነግርህ። ስማርት እንዳልሆንክ ነው የምትነግርህ። ቤትህን ልጆችህን እሷን ማኔጅ ማድረግ እንደማትችል ነው የምትነግርህ። this is so wrong። የሆነ ነገር አድርግልኝ ትልሃል። ከዛ አንተ አታደርግም ወይ ማድረግ አትችልም ወይ ገንዘብ የለህም፣ የተለያዩ ምክንያቶች ይኖራል። ኤክሴ ቢሆን ግን በቃ በአንድ ጊዜ ያደርግልኝ ነበር ካለች that's a red flag። ኤክሷና አንተ በተመሳሳይ ኢንቫይሮንመንት እና በተመሳሳይ ስታተስ ውስጥ ያላችሁ ሰዎች ካልሆናችሁ በቃ ያልቅልሃል። ቅናት፣ ከልክ ያለፈ ቅናት በተወሰነ መልኩ አስፈላጊ ነገር አለ። ጭራሽ አለ መቅናት አይቻልም። ጤናማም ነው ብዬ አላስብም። የተወሰነ ቅናት ያስፈልጋል። ትንሽ ግን ይሄ ቅናት በጣም እየበዛና እየጨመረ ከሄደ አንተም ሰላም ታጣለህ፣ ሪሌሽንሺፑም ሰላም ያጣል፣ ራሷም ሰላም ታጣለች። ቅናት ትልቅ አለማመን ያመጣል፣ ትረስት አለማድረግ ያመጣል። አንድ ሰው ትረስት አታረጉትም ማለት ሪሌሽንሺፓችሁ የሞተ ነው፣ በቃ እየወደቀ ነው። ምክንያቱም አለመተማመን ትልቅ ሰላም የሚነሳ ነገር ነው። ሰላም የለም ማለት ጭቅጭቅ አለ ማለት ነው። ጭቅጭቅ አለ ማለት ደግሞ ፍቅር ቢኖር እንኳን ይጠፋታል እንጂ ሰርቫይቭ አያደርግም በጭቅጭቅ ውስጥ። ከአንተ ጋር ሪሌሽንሺፕ ውስጥ ሆና ስቲል ግን የሲንግል አይነት ሰው ፖስት ከሆነ ልክ ነው ብዬ አላምንም። ሰላም ብያለሁ። እንዴት ናችሁ? ይህ ጉልቻ ፖድካስት ነው። እኔ የስነ ልቦና ባለሙያና አማካሪ አብነት አዩ ነኝ። ዛሬም በአዲስ ቪዲዮ ወደ እናንተ መጥተናል። ከቪዲዮ መግቢያ ወይም ከርዕሱ እንደተረዳችሁት በዚህ ቪዲዮ ከቨር የምናደርገው ሴቶች ላይ ልንጠነቀቅ የሚገባው ቀያይ ባንዲራዎች ወይም ሬድ ፍላጎች አንድ 10 እናስቀምጣለን። በባለፈው ቪዲዮ እንደምታስታውሱት ወንዶች ላይ ሴቶች ማየት ያለባቸው ሬድ ፍላጎች ምንድናቸው የሚሉትን ነገሮች እንደዚሁ በዝርዝር አውርተናል። በዛሬ ቪዲዮ ላይ ከመግቢያውም ከርዕሱም እንደተረዳችሁት ወንዶች ዴት ስታደርጉ ሴቶች ላይ ማየት መጠንቀቅ ያለባቸው ሬድ ፍላጎች ምንድናቸው የሚሉትን ነገሮች እናነሳለን። በመሰረቱ ሬድ ፍላግ ማለት ነው። ባለፈው ለማብራራት እንደሞከርኩት ሬድ ፍላግ ማለት ዴት ማድረግ ስትጀምሩ፣ የሆነ ሰው ማግኘት መተዋወቅ ስትጀምሩ፣ ሪሌሽንሺፕ ውስጥ ስትገቡ የምታያቸው ድርጊቶችና ባህሪዎች ግን ልክ ያልሆኑ። ይህንን ቪዲዮ የምሰራበት ምክንያት ምንድን ነው? ወይም እንደዚህ አይነት ትምህርቶች የምትማሩበት ምክንያት ምንድን ነው? አንዳንድ ነገሮችን ኖቲስ አታደርጓቸውም። ስፔሻሊ ፍቅር ውስጥ ካላችሁ፣ ስፔሻሊ የሚሰማችሁ ስሜት በጣም ከፍተኛ ከሆነ ዲፌክቶችን ማየት አትችሉ። የሆነ ሰዓት ላይ ስትነቁ እንዴት ነው እስካሁን ከእንደዚህ አይነት ሰው ጋር የነበርኩት የሚል ሪላይዜሽን ውስጥ ነው የምትገቡት እንጂ መፍትሄ የሚያመጣ ሰው አትሆኑ። አሁን ግን እዚህ ጋር የማስተምራችሁን ነገር አይታችሁ እንደው የኔ ሪሌሽንሺፕ ጤናማ ነው ወይስ ጤናማ አይደለም፣ እንዴት የማደርገው ሰው ከኔ ጋር መቀጠል ያለበት ነው ወይስ አይደለም የሚለውን ነገር እንድትወስኑና ኮንሲደር እንድታደርጉ ነው። መጀመሪያ የማነሳላችሁ ነገር ወንዶች ዴት ስታደርጉ ሴቶች ላይ ማየት ያለባችሁ ግን ካገኛችሁት ኢግኖር ማድረግ ያለባችሁ እነሱን። ለምሳሌ አንደኛ ቨርባሊ አቢዩሲቭ የሆነች ሴት አንተን ለመናገር ማተሸማቀቅ፣ በቃ ወደኋላ ማትል፣ ምንም ሪስፔክት ምናምን የሚባል ነገር የለም። እኩል መመላለስ፣ መሳደብ፣ ማመናጨቅ፣ ወንድነትህን የሚነካ ክብርህን የሚነካ ነገር መናገር። አንዳንድ ሴቶች ለነገ አቁ በተለይ ሲናደዱ አንዳንድ ሴቶች ለነገ አቁ ስሜትህን የሚነካ ቅስምህን የሚሰብር አይነት ነገር ልትናገርህ የምትችል ሴት ከዛ በኋላ ምናልባት እያለቀሰች እንኳን ይቅርታ ልትጠይቅ ትችላለች። ግን ሰው እንደሚሳሳት ባምንም ነገሮች በተደጋጋሚ ሲሆኑ ማንነትና ትክክለኛ ካራክተር ፐርሰናሊቲ ናቸው እንጂ የሰዎች ትክክለኛ ባህሪያት ናቸው እንጂ ድንገት ስሊፕ የሚያደርግ ነገር አይደለም። ለምሳሌ በፍጹም እጅህን ሴት ልጅ ላይ ማታነሳ ሰው ከሆንክ የሆነ ነገር ብልጭ ባለ ቁጥር እየተነሳ ተሰነዝራለህ ማለት አይደለም አይደል? ስለዚህ አንድ ጊዜ ሀፕን የሚያደርግ ነገር ሀፕን ለማድረግ ብዙ ፓተርኖችን ይዞ ነው የሚመጣው። ስለዚህ ፓተርኖችን ማየት ጥሩ ነው። ሪስፔክት የማታረግ ከሆነ፣ የምትናገርህ ከሆነ፣ ቨርባሊ አቢዩዝ የምታረግ ከሆነ እስኪ መጀመሪያ ወንድ ሁን ይላሉ ሴቶች። የገዛ ባላቸውን የገዛ ፍቅረኛቸውን እስኪ ወንድ ከሆንክ እንደዚህ አንተ ወንድ ነህ እስቲ ምናምን ይላሉና ትክክል አይደለም። አንዳንዱ ነገር ጥሩ ነው፣ ስሜታዊ ሊያደርግ ይችላል፣ ስሜታቸውን ኤክስፕረስ ማድረግ ሊኖረባችሁ ይችላል። ግን ዌይ ያለው ትክክለኛ ዌይ ያለው ሪስፔክትፉል በሆነ ዌይ ነው ስሜታችሁንም ኮሚኒኬት ማድረግ ያለባችሁ። ስለዚህ የመጀመሪያው
በቃላት አንተን አቢዩዝ የምታደርግ ደፋ ቀና ትላለህ፣ ግን ጎበዝ እንደሆንክ አትነግርህም። አንተ እንደማትችል ነው የምትነግርህ። ጎበዝ ሰራተኛ እንዳልሆንክ ነው የምትነግርህ። ታታሪ እንዳልሆንክ ነው የምትነግርህ። ስማርት እንዳልሆንክ ነው የምትነግርህ። ቤትህን፣ ልጆችህን፣ እሷን ማኔጅ ማድረግ እንደማትችል ነው የምትነግርህ። this is so wrong። ስለዚህ ከውስጧ የሚወጣ ቃላት ስፔሻሊ ገና ቅርብ የሆነ የፍቅር ግንኙነት ያላችሁ ሰዎች ከሆናችሁ ገና ዴት እያደረጋችሁ ምናምን ከሆነ ቆም ብለህ ግንኙነትን እንድታይ የሚያደርግ ነገር ነው ብዬ አምናለሁ። ሁለተኛ ከኤክሶቿ ጋር የምታነጻጽር ከሆነ የሆነ ነገር አድርግልኝ ትላለች። ከዛ አንተ አታደርግም ወይ ማድረግ አትችልም ወይ ገንዘብ የለህም፣ የተለያዩ ምክንያቶች ይኖረዋል። ኤክሴ ቢሆን ግን በቃ በአንድ ጊዜ ያደርግልኝ ነበር ካለች that's a red flag። ኤክሴ እንደዚህ ቦታ ይወስደኝ ነበር፣ እንደዚህ ያደርግልኝ ነበር፣ ከኤክሴ ጋር እንዲንሆን ነበር፣ ኤክሴ እንደዚህ ያመጣልኝ ነበር፣ እንደዚህ ያዝናናኝ ነበር ምናምን፣ አንተ ጥሩ ያልሆነ ስሜት እንዲሰማህ ታደርጋለች። ስፔሻሊ ኤክሷና አንተ በተመሳሳይ ኢንቫይሮንመንት እና በተመሳሳይ ስታተስ ውስጥ ያላችሁ ሰዎች ካልሆናችሁ በቃ ያልቅልሃል። ስለዚህ ከኤክሶቿ ጋር የምታነጻጽር ከሆነ that's a red flag። የሆነ ነገር ባልካት ቁጥር እኔ ኤክሴ ቢሆን ይህንን በቃ አይናገረኝም ነበር ልትል ትችላለች። እኔ ኤክሴ ቢሆን ይህን ነገር በቃ በቀላሉ ነው የሚያደርግልኝ ልትል ትችላለች። ስለዚህ አንተን ከበፊት ፍቅረኞቿ ጋር የምታወዳደረ የምታነጻጽረ ምናምን ከሆነ that's a red flag። ማምለጥ ነው ያለብህ። ስፔሻሊ ኤክሶቿ ወይም ኤክሷ ከአንተ የተሻለ በብዙ ነገር ከአንተ የተሻለ እንደሆነ የምትነግር ከሆነ በተጣላችሁ ቁጥር እኔ እኮ ጊዜ ጥሎኝ ነው እንጂ ከስንት አይነት ሰው ጋር ሰው ነበርኩ ምናምን ብትል ምን አይነት የሚገራርም ሰው ዴት ያረኩ ሰው የዛሬ ጊዜ ጥሎኝ ከአንተ ጋር ምናምን ካለች መሮጥ ነው ያለብህ። በቃ ቢጤህን ፈልግ። ምናልባት አይምሯ ውስጥ ካለው ሰው ጋር ራሱ ልታወዳድር ትችላለች። ነገ ሳገባ ብላ ስታስብ የምታስበው አይነት ወንድ አለ። አንተ ያ ወንድ ካልሆንክ ከዛ ወንድ ጋር ልታነጻጽር ትችላለች እኮ። እንዴት ከአንተ ጋር እንደሆንኩ ራሱ አላቅም እኔ መሆን ያለብኝ ራሱ ብላ የምታስበው የሆነ አይነት ሰው ካለ በቃ ማምለጥ ነው ያለብን። አንተ የኔና አንተ ትገባኛለህ፣ እኔና አንተ ኮምፓተብል ነን፣ በጣም ተቀራራቢ ነን፣ አስተሳሰባችን በጣም ተቀራራቢ ነው፣ በቃ ብዙ ነገራችን ጥሩ ነው፣ ምርጫዬ ነህ ብላ ካልሆነ አንተን ወደ ኋላም ወደፊትም የምታነጻጽር የምታወዳደር ከሆነ በቃ መሮጥ ነው ያለብን። ምንም የሚያገናኛችሁ ነገር የለም። ሶስተኛው ቅናት፣ ከልክ ያለፈ ቅናት። ቅናት ከዚህ በፊትም አውርቼው አውቃለሁ። በተወሰነ መልኩ አስፈላጊ ነገር አለው። አስፈላጊ ነገር አለው ማለት አቮይድ ማድረግ አይቻልም። ቅናትን 0% ማድረግ አይቻልም። አንድን ሰው እስከወደዳችሁት ድረስ ጭራሽ አለመቅናት አይቻልም። ጤናማም ነው ብዬ አላስብም። የተወሰነ ቅናት ያስፈልጋል። ትንሽ ግን ይሄ ቅናት በጣም እየበዛና እየጨመረ ከሄደ አንተም ሰላም ታጣለህ፣ ሪሌሽንሺፑም ሰላም ያጣል፣ ራሷም ሰላም ታጣለች። የሚቀና ሰው አይምሮ ማረፍ አይችልም። ቅናት ትልቅ አለማመን ያመጣል፣ ትረስት አለማድረግ ያመጣል። አንድ ሰው ትረስት አታረጉትም ማለት ሪሌሽንሺፓችሁ እየሞተ ነው፣ በቃ እየወደቀ ነው። ምክንያቱም አለመተማመን ትልቅ ሰላም የሚነሳ ነገር ነው። ሰላም የለም ማለት ጭቅጭቅ አለ ማለት ነው። ጭቅጭቅ አለ ማለት ደግሞ ፍቅር ቢኖር እንኳን ይጠፋታል እንጂ ሰርቫይቭ አያደርግም። በጭቅጭቅ ውስጥ ፍቅር ሰርቫይቭ አያደርግም። ቀን በቀን እየተጎራበጣችሁ እየተጨቃጨቃችሁ ፍቅር ሰርቫይቭ አያደርግም። እላፊ ቅናተኛ የሆነች ሴት ከሆነች ለምሳሌ የሆነ ቦታ እየተዝናናችሁ ድንገት ነው ዞርከው ወይ አልዞርክም ምንድን ነው ያቺ ሴት የምታይ ብላ ተነስታ ልትጣላ የምትሞክር ከሆነ ወይም በቃ ዞራ አንዴ አንተ ብታያት ነው እሷ እያየች ያለችው ብላ የቀረበውን ዲነር ጥላ ቦርሷን ይዛ የምትሮጥ ከሆነ ይሄ ችግር አለ። ስለዚህ እላፊ ቅናት ያለባቸው ሰዎች ላለመግባባትና ላለመተማመን ምክንያት ሊሆኑ ስለሚችሉ ሪሌሽንሺፑ ጤናውን እንዲያጣ ስለሚያደርጉት መቀጠል ትቸገራላችሁ ማለት ነው። ስለዚህ ቅናት እንደ ሬድ ፍላግ መታየት አለበት። አራተኛው ኢምፕሮፐር የሆነ የሶሻል ሚዲያ ፕሬዘንስ። ሶሻል ሚዲያ ላይ አይ ቲንክ የሌለ ሰው የለም። ብዙ ሰው ሶሻል ሚዲያ ይጠቀማል። አንዳንድ ሰው በጣም ብዙ ነገር ፖስት ያደርጋል። አንዳንድ ሰው ምንም ፖስት አያደርግም። ኢቨን ፕሮፋይል ላይ ኖረው ይችላል። ሁሉም ሰው እንደየምርጫው እንደየሁኔታው ነው። ሶሻል ሚዲያ ስፔሻሊ ኢንስታግራም በዚህ ጊዜ
እንደ ዴቲንግ አፕ ነው የምቆጥረው እኔ። ሰዎች ድሮ ወይ ታክሲ ላይ ይገናኛሉ ወይ ፌስቡክ ላይ ይገናኛሉ። አብረው ካልተማሩና አንድ ሰፈር ምናምን ካልሆኑ ድሮ ወይ ታክሲ ላይ ነው የምትገናኘው ወይ ፌስቡክ ነው ያለው የፈረደበት፣ ፌስቡክ ላይ ነው የምትገናኘው። አሁን ቲክቶክ አለ፣ ኢንስታግራም አለ ምናምን። ሰው በደንብ ሰዎች ኢንስታግራም የሚጠቀሙት ቲክቶክን ቪዲዮ ለማየት ነው። ኢንስታግራምን ግን ሜይ ቢ ለኮንቨርሴሽን ምናምን ይጠቀሙታል የሚል እምነት አለኝ። ስለዚህ ኢንስታግራም ላይ ራሳቸውን ነው ይዘው የሚመጡት ሰዎች። በቃ ላይክ እንዲደረግላቸው ፎቶ ፖስት ማድረግ፣ ትንሽ የተራቆተ ነገር ሊሆን ይችላል፣ የወንድ አቴንሽን የሚስብ ነገር ሊሆን ይችላል ምናምን። ስለዚህ ከአንተ ጋር ሪሌሽንሽፕ ውስጥ ሆና ስቲል ግን የሲንግል አይነት ሰው ፖስት ከሆነ ልክ ነው ብዬ አላምንም። እኔ ሲንግል የሆነ ሰው ፖስት የሚያደርገው ፎቶ ሪሌሽንሽፕ ውስጥ ያለ ወይም ትዳር ውስጥ ያለ ሰው ፖስት የሚያደርገው ፎቶ ዘሴም መሆን አለበት የሚል እምነት የለኝም። አብሯችሁ ላለው ሰው የሆነ ሪስፔክት ማሳየት መቻል አለባችሁ። ስለዚህ ከአንተ ጋር ሪሌሽንሽፕ ውስጥ ሆና አሁን ይሄ የራቁት ሞዴል ከሆነች ሱፐር ሞዴል ምናምን ነገር ከሆነች አምነህበትን የገባኸው የራስህ ጉዳይ ነው። እሱ አርቲስት ምናምን ታዋቂ ምናምን ከሆነች ያ ትክክለኛዋ ስራዋ ከሆነ እንጀራዋ ከሆነ አምነህ ከገባህበት ችግር የለውም። ግን እንደ ኖርማል ሰው ኖርማል ስራ እንደሚሰራ ሰው ዝም ብሎ ህይወቱን እንደሚኖር ሰው አንተም እንደዚህ አይነት ሰው ከሆንክ አጓጉል ፎቶዎችና ቪዲዮዎችን ፖስት ማድረግ ሌላ አቴንሽን ይስባል። ይሄ ግልጽ የሆነ ነገር ነው። ስለዚህ ኢምፕሮፐር የሆነ የሶሻል ሚዲያ ፕሬዘንስ እንደ ሬድ ፍላግ መታየት አለበት ብዬ አምናለሁ። አግባብነት የለውም። ማንም ሰው የፈለገውን ነገር ፖስት ማድረግ ይችላል። መቼ? ሲንግል ሲሆን መብቱ ነው። ሪሌሽንሽፕ ውስጥ ስትሆኑ ግን ፍቅረኛችሁን የማያስደስት ነገር ፖስት ማድረግ እንዴት ደስ ሊለው ይችላል? ስለዚህ አንተ የማትቀበላቸውን አይነት ፖስቶች፣ የሌሎች ወንዶችን አቴንሽን የሚስቡ ፖስቶችን የመቃወም መብት አለ። ይህ አይመለከትህም፣ እኔ ደስ ያለኝን ነው የማደርገው፣ ስፈልግ ለምን በጡት ማሻሻ፣ ስፈልግ ለምን በራቁቴ፣ ስፈልግ ለምን በቢኪኒ ፖስት አላደርግም ካለችህ ችግር አለ የሚል እምነት አለ። ምክንያቱም አቴንሽኖቹ የሚቆሙ ነገሮች አሉ። ሶሻል ሚዲያ ላይ ሰው ደፋር ነው። በቃ ፕሮፋይልም ምናምን ላይኖረው ይችላል። ቢኖረውም ፕሮፋይል ኖሮት 2-3 ልጅ ኖሮት የሚስቱ ፎቶ ኖሮ በቃ ደስ ያለችውን ሴት ሃይ የሚል ሰው ምናምን አለ። አሁን ሰው ደፋር ነው ሶሻል ሚዲያ ላይ። ስለዚህ የአንተ ፍቅረኛ እያላት አንተ እያለህ አጓጉል ፎቶዎችና ቪዲዮዎችን ፖስት የምታረግ ከሆነ የወንዶችን አቴንሽን ለመሳብ አጓጉል እንቅስቃሴዎችን የምታረግ ከሆነ አይ ብሊቭ ታትስ ሬድ ፍላግ። ከዚህ ጋር ተያይዞ አንድ ሁሉንም ሰው ላያስማማ ይችላል። ለምሳሌ ያው ሪሌሽንሺፕ እና ዴቲንግ ኮንተንት ላይ እንደሚሰራ ሰው አንዳንድ ነገሮችን ኦብዘርቭ ታደርጋላችሁ። ፎሎ የምታደርጋቸውን ሊስት ገብተህ ስታይ በጣም ብዙ ወንዶች ካሉ በጣም ብዙ የናይት ላይፍ ፔጆች ካሉ ለምሳሌ የምሽት ክለቦችን የምሽት ክለብ ዲጂዎችን ፕሮሞት የሚያደርጉ ሰዎችን የክለብ ባለቤት ሊሆን ይችላል። ይሄ የምሽት ላይፍ ያላቸው ሰዎች ምናምን መሸታ ቤቶቹን ክለቦቹን ጨምሮ በጣም በጠቅላላ ፎሎ የሚያደርጉ ምናምን ሰዎች አሉና እንደዚህ አይነት ነገር ካየህ ሰው መብቱ ነው አይደል በፈለገው ነገር መዝናናት። አንተ ግን የዛ አይነት ነገር ማይመችህ ከሆነ ዳትስ ሬድ ፍላግ። አንተ ክለብ ሳይሆን ቤተክርስቲያን የምትሄድ ሴት ነው የምፈልገው ካልክ ዳትስ ሬድ ፍላግ። ሌላ አንድ ልጨምርላችሁ የሚፈልገው ነገር ምንድን ነው? ስታተስ ስቶሪ ፖስት ምናምን ስታይ ለምሳሌ የተለያዩ ከ10 በላይ መኪና ገቢና ካየ ስታተስ ላይ በቃ ችግር አለ። የሆነ ስታተስ ቪኤት ውስጥ ነው፣ የሆነ ስታተስ ቱክሰን ውስጥ ነው፣ የሆነ ስታተስ ፎርድ ውስጥ ነው። ገብተዋል። የአንዱ መኪና ሌዘር ጥቁር ነው፣ የአንዱ መኪና ሌዘር ነጭ ነው ምናምን። እንግዲህ ዝም ብለህ የምታስበው ነገር አለ አይደለ? አሁን ይሄ ጀነራላይዝ ለማድረግ ሳይሆን እንዲሁ እንደ ሀሳብ ነው እየሰጧቸው ያለሁት። ስታተሶቹን ስታይ ፖስቶቹን ስታይ ለምሳሌ ልደት አላት። ስለዚህ ልደት ላይ የተለያየ አይነት አበባ ሊሰጥ ይችላል። ቀይ አበባ ይዛ የሆነ ነገር ይዛ ምናምን የሆነ መኪና ውስጥ ካየህ፣ ከዛ ደግሞ በነጋታው ሌላ መኪና ውስጥ ካየህ፣ ከዛ በኋላ 3ኛ 4ኛ መኪና ውስጥ ካየህ እንግዲህ ልደቱ እየተከበረ ነው ማለት ነው ሳምንቱን ሙሉ። ገብተዋል አይደል? ፍቅረኛዋ ሊሆን ይችላል 10 መኪና የሚቀያየረው፣ ግን አይመስለኝም። እንደዛ ደግሞ አይመስለኝም። ስለዚህ የሶሻል ሚዲያ ፖስቶች፣ ሃይላይቶች፣ ፕሬዘንሶች፣ ስቶሪ የሚደረጉ ነገሮችን ምናምን እያየህ መገመት ትችላለህ።